ስሚ ራሳችንን ስሚ ዜናውን ይዘን የቀረብንላችሁ እኔ ምስር ከዛ አንቺ የራስሽን ስም ትጠቅሽና መጀመሪያውን እኔ ያስጀምርሻለሁ። አለቃ ታብታብ ያርኩ። ኮመንት ይዘጋ። ቆይ ኖ ከነዚህ ጋር ምንም ሰላም ኖሮን አናነብም። ሙዴ ኮመንትሽን ዝጊ፣ ኮመንትሽን ዝጊ። ብዙ ሰው የለም፣ ችግር የለውም። እኔ ጋር ያስቃሉ ግን ይመጣሉ። እዚህ ሲዘጋባቸው አንቺ ጋር ይመጣሉ። ውዴ አይ ኮሜንት አልተቀው እንዳይደመጥ ኮሜንት ኦኬ ኮመንት ዝጉ። ቆይ እኔ ጋይዝ ኮመንት ዝጉ። የኔ ሞዴሬተሮች እኮ የኔ ዘበኞች እኮ መቀነስ አለባቸው። ምንም እኮ አይባንኑ፣ ስለ ቲክታክ የማይባንኑ ናቸው ሞዴሬተር የተሰጣቸው። አልችልም እምቢ አለኝ። ካላስ እኮ ስልጣናችሁ እንዳለ መቀማት አለበት። ጠብቁ። ተለማምዳችሁ ስትመጡ ነው ሞዴሬተር የሚሰጣችሁ። ያላ ተዘጋጂ። መጀመሪያ አንቺ ነሽ። ሰበር ዜና እየተጀመረ ነው። ይኸውልሽ እኔ በአጭሯን ነው የምለው፣ ረጅሙን ትሄጂባችኋል። አጭሯን እኔ እንትን እልልሻለሁ፣ ረጅሙን አንቺ ትሄጂበታለሽ። እንዲህ ስልሽ ዝርዝሩን አንቺ ትሄጂበታለሽ። እሺ ትክክል አይደለም። የዛሬ የዜናው ሰበር ዜና በዱባይ የምናውቃት እህታችን መሲ ብርጅስቶን የምትባል ባለ ሀብት በሶሻል ሚዲያ እንደገና ልጀምር። እሺ ጀምር። የጊፍት ማስታወቂያ የሚባለው ቲክቶክ አካውንት አልተዘጋም። ሰበር ዜና በዱባይ የምትገኘው ባለሀብት መሲ ብርጅስቶን የጊፍት ጠፋብኝ። ማሪ ቆይ ልረጋጋ። ኮመንት አልዘጋሽማ? ዘግቻለሁ። ቆይ የለም ነው የቲክቶክ ጊፍት መቀበያ። እሺ ታባርጉልኝ። የሆነ ሰው አካውንት ጋይዝ ብር እየሰጠ ነው ውዶች። ሚውት አርጋታ አይደል እናታወራ ሰላም እንጀራ ሚውት አረጋ መውቻት አንቺ ጋር እሺ ምስር ማወጣ አሁን እንደዚህ ስልሽ ጀምሪ። በቃ ቆይ ሰበር ዜና መሲ ብርጅስቶን የምትባል ባለሀብት ከዱባይ የቲክቶክ አካውንቷ ገንዘብ እንዳይቀበልም እንዳይወጣም የተከለከለው መከፈቱ ተሰማ። ለዝርዝሩ መሲ ብርጅስቶን
ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰበር ዜና ይዘንላችሁ ቀርበናል። ከሰዓቱ ዜና ጋር መሲ ብርጅስቶን ነኝ። በተባበሩት አረብ ኤምሬት የምትኖር ብርጅስቶን የምትባል ግለሰብ የቲክቶክ አካውንቷ ለአንድ ዓመት ያክል ጊፍት እንዳይሰጥ ከተከለከለ በኋላ ዛሬ አመሻሹ ላይ መለቀቁን ቢቢሲ ዘግቦታል። በተያያዘ ዜና ይህ አካውንት እንዳይከፈት ከጀርባ ሆነው እንዳይከፈት ኢሜል ሲያደርጉ የነበሩ ወይዘሮ ዳጣ እንዲሁም ዓለም አቀፍ ደላላ አንድ የጎልድ ሃውስ ውስጥ የምትሰራ አንድ ደግሞ ድሪያ የምትሸጥ ሶስተኛ መማር አራተኛ ቤታዮ አምስተኛ ጉቺ እነዚህ ስማቸው ከታች የተዘረዘረው ግለሰቦች ይሄ አካውንት እንዳይከፈት ጊፍትም እንዳይሰጥ ሲሉ በአክብሮት ለቲክታክ ካምፓኒ መጻፋቸውን አሜሪካ ዝርዝሩን አውጥተዋለች። ይህን ዜና የምታገኙት በቢቢሲ ዘገባ ላይ በቢቢሲ ዘገባ ላይ አውጥቶታል። ስም ዝርዝራቸውም አሁን የተጠቀሱት ግለሰቦች እዛ ላይ ሄዳችሁ ስም ዝርዝራቸውን ማግኘት ትችላላችሁ። እነዚህን ግለሰቦች አግኝተን ለማነጋገር ሞክረን ነበረ። ወይዘሮ ዳጣ አቶ ጅንኑ ጋር ድረስ በመደወል ይህ ብር ገንዘብ አይሰጥም፣ አንተ ሄደክ ጊፍት አትስጥ፣ ለምንድነው ጊፍት የምትሰጣት በማለት በተደጋጋሚ ሜሴጅ ሲልኩ ነበር። ወይዘሮ ቤታዮ ደግሞ አሜሪካ ድረስ ሄደው አካውንቷ እንዲከፈት ጥረት ከማድረግ ይልቅ ጸጥታን መርጠዋል። ለምንድነው ጸጥታ የመረጡት ብለን ጥያቄ ጠይቀናቸዋል። ወይዘሮ ቤታዮ እስካሁን ምላሽ አልሰጡም። ወይዘሮ መማር ደግሞ ትላንትና አሜሪካ ላይ ነበሩ። አሜሪካ ላይ በነበሩ ሰዓት እዛው ላይ ሄደው እንደመጠየቅ ይሄኛውን ወደ ጎን የመሲ ብርጅስቶን አካውንት እንዳይከፈት ወደ ጎን በመተው የአዶናይ ፋውንዴሽን ላይ ተሳትፎ ጥሩ ውጤት ማምጣታቸውን ተናግሯል። አቶ ዶክተር ሀቢብ የሚባል ግለሰብ ይሄ ግለሰብ በተደጋጋሚ አካውንቱ ይበልጥ እንዲዘጋ ሲጽፍ ነበረ፣ ኢሜል ሲያደርግላቸው ነበር ሲል አሜሪካ በዘገባዋ ገልጿለች። ምስር እስኪ እንደው ወይዘሮ ብርጅስቶንን አግኝተሽ አነጋግረሻቸው ነበር ወይ? ምንስ አሉሽ? እስኪ ትንሽ የምትይን ነገር ካለ ለህብረተሰቡ። ወይዘሮ ብርጅስቶንን አግኝቼ እንዳነጋገርኳቸው ከሆነ አንደኛ ጠላታቸው ዳጣ ነች። ዳጣ ስልኳ ጊፍት እንዳይሰጣት ህዝቡን በማስተባበር አንደኛ ለሌላ ሰው ለሌላ ጊፍት ለሚቀበሉ ለሚያወጡ አካላት ቢሰጥ ባይነኝ የሷ ጊፍት ገብቶ ምንም አይጠቅምም በማለት ህዝቡን ስታስነሳባትና ጊፍት እንዳይሰጣት እንዳስከለከለች ቅሬታዋን መሲ ብርጅስቶን አቅርባለች። ሁለተኛ ዓለም አቀፍ ደላላ በጣም ብዙ ሰዎችን በቃ ሳራ ስሟን ጠራው ማሪክ እንዳታስከስሰ ዳጣ ነች የዱባይ ማህበረሰብን የቲክቶክ ማህበረሰብን እንዳለ ሰብስባ ግሩፕ አስነስታ ለዋለ ጊፍት እንዳይሰጧት ያስከለከለችው ዳጣ ነች በሚል መሲ ብርጅስቶን ቅሬታዋን አቅርባለች። ይሄን ይመስላል። ዓለም እንትን ምስር እንደው እኔም እዚህ ዞር ብዬ አንዳንድ ሰዎችን ለማነጋገር እንደሞከርኩት ወይዘሮ ዳጣ የሚባሉት ግለሰብ ጎልድ ሃውስ ውስጥ ከምትሰራ አንዲት ግለሰብ ጋርና ድሪያ ከምትሸጥ እንዲሁም ደግሞ አንድ በቅጽል ስሙ ዶክተር ሀቢብ ብሎ የሚጠራ እነዚህ ሰዎች ግሩፕ ከፍተው በመሪነት ይሄንን ግሩፕ ስታንቀሳቀሰው የነበረችው ዓለም አቀፍ ደላላዋ ነች እና እኛ እንዳይከፈት ብላ ኢሜልም ስታደርግልን የነበረችው ዳጣ ነች ብሏል። ግን አሜሪካ ይሄንን የነዚህን ክሶች ወደ ጎን በመተው አካውንቱን እንደተከፈተ ነው እና አንዳንድ የመዳም ቅመሞች ደግሞ መሲ እንኳን ደስ አለሽ፣ ቤታችንን እንከፍታለን፣ መስዬ እኛ እኮ እንወድሻለን፣ መሲ አንቺ ትለያለሽ፣ ቤታችንን ስንከፍት እየመጣች አንበሳም ሆነ ፍየል ትሰጭን ዘንድ ብለው ከቤሩት ከኳታር እንዲሁም ደግሞ ከዩናይትድ አረብ ኤምሬት የሚገኙ የመዳም ቅመሞች ይሄንን ዜና በአጽንኦት ሲከታተሉት ነበር። አንቺ ጋር ያነጋገርቻቸው የመዳም ቅመሞች ይኖራሉ ወይ? እንዳነጋገርኳቸው ከሆነ ጊፍት እንድንሰጥሽ ካሁን ማለት ጊፍት እንደሚሰጧት ካሁን በኋላ አበባም አይስክሬምም ሆነ ያለንን ነገር ላንቺ ነው የምንሰጠው። መሲ ብርጅስቶን ለኛ መልካም እህታችን ብዙ ነገር ከጎምናችን ከደላላ ጋር የምትታገይልን እንደ ሀገር ሹመት ሊሰጣት የሚገባት ሴት ነችና ስለዚህ አካውንቷ ስለተስተካከለላት በጣም ደስ ብሎናል ብለዋል እና እነ ዳጣ ላይና እነ ጉቺ የሚባሉ ግለሰቦች ላይ ያላቸውን ቅሬታና ተቃውሞ አቅርበዋል። እንደውም ለየት የሚለው ነገር ወይዘሮ ጉቺ ቲክታክ ካምፓኒ ዱባይ ላይ ሁላ እየፈለጉ ነበር ይሄ ገንዘብ እንዳይወጣ እና ከነዚህ ግሩፖች ደግሞ ጎን ለጎን
የአሜሪካ ከፍተኛ ዲፕሎማቲኮች በመሆን ይሄ አካውንት ትላንትና በአሜሪካን መንግስት መሰረት ቀጥታ በትራምፕ መሰረት ሙሉ ለሙሉ አካውንቱ ተለቆ ሌቭሉ እንደበራ ነው የደረሰን ዜና የሚያመለክተውና ወይዘሮ ሀቢባ ከኳታርም ምንም አላሉም። ምናልባት ወይዘሮ ብርጅስቶን ሄደው አበባ ሲሰጡ የሚሉትን ነገር እንሰማለን ብለዋል። ወይዘሮ ሀቢባ ዝምታቸውን መርጠዋል። ምን ትያለሽ ስለ ወይዘሮ ሀቢባ? ማለት ነው 20 ምናምን ሰዎች የመሲ ብርጅስቶን ሌቭሏ መከፈቱን ሲያዩ ለማን ሰጣ ነው በሚል ግርግር እያስነሱ ነው። እንደሚታወቀው እየተነገረ ያለው ያንን ነገር ነው። እንዴት ይሄን አይል ደረሰች አበባ ለኛ ሰጣን አታውቅም በሚል ይሄንንም ነገር እያስነሱባት ያለው ዳጣ ነች ነው የሚባለው። አብዛኛው ቅሬታ ዳጣ ላይና ዓለም አቀፍ ደላላ ላይና ጉቺ ላይ ነው ነገሮች እየከረሩ ያለውና የመዳም ቅመሞችን ቅሬታቸውን እያቀረቡ ያለው ለነሱ ነው። አው ባልደረባዬ ምስር ከሲያትል ቀጥታ ነው የምታስተላልፊልን። አሁን የጠራሻቸው ወይዘሮ ዳጣ እንዲሁም ዓለም አቀፍ ደላላ እንዲሁም ደግሞ ወይዘሮ ጉቺ እዚህ ነገር ላይ በአንድም ሆነ በተዘዋዋሪ እጃቸው አለበት የሚባል ነገር ሰምተናል። እስቲ ገንዘቡም ይውጣና እጃቸው ሲገባ ደግሞ ተከታትለን ለህዝቡ መረጃው የምናደርስ ይሆናል። ወይዘሮ ሳራ አልሀበሻን አግኝተሽ አነጋግረሻል? ወይዘሮ ሳሪ አልሀበሻ የመሲ ብርጅስቶን አካውንት በመስተካከሉ በጣም ደስ ብሏቸዋል። ቤቷን ስትከፍት መጀመሪያ አንበሳ ሄጄ የምሰጣት እኔ ነኝ ብለዋል። ያው የሳቸው መልካም ምኞትና ደስታቸውን ነው የገለጹት። እናመሰግናለን። ምስር ከሲያትል ቀጥታ ያስተላለፍሽል። እንዴት ነው ሲያትል አየሩ? ምንም አይልም፣ አየሩ ቆንጆ ነው፣ በጣም አሪፍ ነው። እናንተ ጋር ያለውስ ነገር እንዴት ነው? አንቺ ያው ዱባይ ነው ያለሽው፣ ነገሩ እንዴት እየሄደ ነው? ዱባይ አየር እኛ ጋር ዩናይትድ አረብ ኤምሬት በቻርጃ ነው የምገኘው። አሁን ላይ አየሩ በጣም ጥሩ ነው። ከትንሽ ደቂቃ በኋላ ይሄንኑ ዜና ለማጠናከር ወደ አጅማን እሄዳለሁ። አቶ መስፍኔን ለማነጋገር ቀጥታ ወደ አጅማን ሄጄ አቶ መስፍኔን የማገኝበትን መንገድ እየጣርኩኝ ነው። ተወካዮቻቸውን የተወሰኑትን አግኝቻለሁ። እሳቸውን ለማግኘት ጥረት አደርጋለሁ። አመሰግናለሁ። ምስር ሰዓቱ የነበረን ዜና ይሄ ነው። በተመሳሳይ ሰዓት እስከምንገናኝ ቸር ሰንብቱ። አሁን ወተናል ከስቱዲዮ ማሬ ወደ ሀሜታችን ስሚ